ማሪያን ኖሮ ባሽርና የክፍል ጓደኞቿ በኬንያዋ የዋጅራ አውራጃ መስማት የተሳናቸው ተማሪዎች ልዩ ሁለተኛ ደረጃ ትምህርት ቤት የስቴም ትምህርት መርሃ ግብር በመከታተል ላይ ናቸው። በኬንያ በሺዎች የሚቆጠሩ ልዩ እገዛ የሚሹ ልጃገረዶች የኢቡካ ልጃገረዶች የስቴም ትምህርት በተባለው ፕሮግራም ላይ ይሳተፋሉ። ፕሮግራሙ መስማት የተሳናቸውን አይነ ስውራንና ሌሎች የተለየ አካል ጉዳት ያለባቸውን ልጃገረዶች ለማስተማር የሚያስችሉ መርጃዎችን እንዲያገኙም ያመቻቻል። Under this program we teach our kids how to code. We have scratch program. በዚህ ፕሮግራም ልጆቻችንን የኮምፒውተር ኮድ እንዴት መቀመር እንደሚቻል እናስተምራለን። የኮምፒውተር የእይታ ቋንቋዎችን በመጠቀም ፕሮጀክቶችን መስራት የሚለማመዱበት ጭረት የተሰኘ ፕሮግራምም አለን። የሮቦትና የፈጠራ ስራዎች የሚማሩበት ሜኪ የተሰኘው ፕሮግራምም አለ። እንደምታዩት ተግባራዊ ልምምድ የሚያደርጉባቸውን ስራዎች በቀላሉ ነው የሚማሩት። የኢቡካ ልጃገረዶች የስቴም ትምህርት የተባለው ፕሮግራም የሚመራው አክሽን ፋውንዴሽን በተባለ ተቋም ሲሆን ዓላማውም የአካል ጉዳተኛ ልጃገረዶችን ከስቴም ጋር ዝምድና ባላቸው የስልጠና መስኮች ትምህርቱን የሚያገኙበትን ሂደት ማቀላጠፍ ነው። We currently work with 37 schools across 25. በአሁኑ ጊዜ በ25 የተለያዩ የኬንያ አውራጃዎች ውስጥ ከሚገኙ 37 ትምህርት ቤቶች ጋር አብረን እየሰራን ሲሆን በዚህም ቁጥራቸው 2200 የሚደርሱ ልጃገረዶች የስቴም ስልጠና እንዲያገኙ እየደገፍን ነው። አክሽን ፋውንዴሽን እንደ አውሮፓውያን የዘመን አቆጣጠር በ2021 ዓመተ ምህረት በስቴም ስልጠና መስክ ለአካል ጉዳተኛ ልጃገረዶች እድሎችን ለማስፋፋት የዋሉ ፕሮግራሞች አካል በመሆን የጉግል ኩባንያ የበጎ አድራጎት ክንፍ በሴቶችና በልጃገረዶች ሕይወት ላይ አዎንታዊ ተጽዕኖ ካሳደሩ ስራዎች አንዱ አድርጎ መርጦታል። የቡድኑ መስራች ማሪያ ኦማሬ እንዳስረዱትም በኬንያ የተለያዩ አካባቢዎች የሚኖሩ የአካል ጉዳተኛ ልጃገረዶችን ለመድረስና ብሎም ፕሮግራሙን ወደ አጎራባች ሀገሮች ለማስፋፋት እቅድ አላቸው። We hope to expand the project to reach even more. መርሃ ግብሩን በማስፋፋት የአካል ጉዳተኞችም ሆኑ የአካል ጉዳት ከሌላቸው ሴት ልጆች ጋር የሚሰሩ በመላው ሀገሪቱ የሚገኙ ትምህርት ቤቶችን ለማዳረስና ብሎም ተመሳሳይ ስራዎችን መስራት በሚያስችል መልኩ ወደ ሌሎች ሀገራቶች ለመስፋፋት ተስፋ እናደርጋለን። በመተባበርም ፕሮግራሙን ማስፋፋት እንችልባቸዋለን ብለን ካሰብናቸው ታንዛኒያ፣ ዩጋንዳና ማላዊ ላይ አይናችንን ጥለናል። የኬንያ መንግስት የአካል ጉዳተኛ ህፃናትን ትምህርት ለማሻሻል የሚያግዙ የፖሊሲ ለውጦችና ህጎችን አውጥቷል። We coined a scholarship program, full scholarship program that reads together with the child's disability. ከአካል ጉዳተኛ ህፃን ጋር የሚያነብ ለሽግግርና ብሎም የትምህርት መርሃ ግብሩን ለማጠናቀቅ የሚረዳ ሙሉ የነጻ ትምህርት ፕሮግራምም አዘጋጅተናል። ሌሎች ከአካል ጉዳተኝነት ጋር የተያያዙ የትምህርት መርሃ ግብሮችም ተሰርተዋል። የአጋዥ መሳሪያዎችን መኖርና የመደበኛ ትምህርት አካል መሆንን እንደ መብት የሚያስጠብቅ አሰራር ተግባራዊ አድርገናል። እንዲሁም እነዚህ ልጆች ባለባቸው የአካል ጉዳት የተነሳ ተሳትፎ ከማድረግ ያለመገለላቸውን ተቋማት ማረጋገጥ የሚችሉበትን መንገድ ይመለከታል። ተቋሙ በአጠቃላይ ለኬንያውያን ልጃገረዶችና የአካል ጉዳተኛ ህፃናት እንደ አውሮፓውያን የዘመን አቆጣጠር በ2024 ዓመተ ምህረት መጨረሻ ፕሮግራሙን የማስፋፋት እቅድ አለው። አካል ጉዳተኛ ልጃገረዶች በአፍሪካ ለጭፍን ጥላቻና ጾታዊ ጥቃቶች እንደሚጋለጡ እንደዚሁም በገዛ ቤተሰቦቻቸው ጭምር ተቀባይነት ማጣትን የመሳሰሉ ፈተናዎች እንደሚገጥሟቸው ባለስልጣናት ይናገራሉ። ማሪያን ኖሮ ባሽርና የክፍል ጓደኞቿ ግን የኢቡካ የስቴም ትምህርት ተከታታይ የልጃገረዶች ስልጠና ፕሮግራም የነበረውን ያልተመጣጠነ የትምህርት ዕድል በማሻሻል ሁነኛ ለውጥ ያመጣ ሲሆን ለወደፊቱም በኢኮኖሚው ተጠቃሚ የሚያደርግ የዕድል በር እንደሚከፍትላቸው ተስፋ ያደርጋሉ።